ሮቢ ሊሸኘኝ መጥቶ ነው። ወዴት? ሰሞኑን ስራ ስለሄደ ቤት የለም። እኔም ከስራ መልስ እናንተ ጋር ነው የምሆነው ብለሽኛል ነበር። አበጀሽ። በቃ ይሄንን በኋላ ቤት እናወራዋለን። ሮቢም ከፊልድ ነው የመጣው። ትንሽ ደከምከም ብሎታል። እሱም ሂድ። ያው ድንገት እኮ እሱ ጋር ሄጄ እናንተን አላሳስባችሁም ብዬ ነው። ግቢ፣ እመጣለሁ። ማዬ ግን ምን ነው ችግር አለ እንዴ? ሳሚ ደህና አይደለም? አሬ ሰይጣን ጆሮ ይደፈን። እሱ ምንም የሆነው ነገር የለም። ግን ምን? ግቢ፣ እሺ፣ እናወራለን። ሮቤል አሁን አንተ መሄድ ትችላለህ። በኋላ በስልክ እናወራዋለን። እንዴ ለምን? ችግርም ካለ ቢያንስ አብሬሽ ልሆን። ሮቤል ምነግርህን ስማኝ። በቃ አይሆንም አልኩ። አይ ማዬ፣ እንደኔ ግን እሱም አብሮን ቢመጣ ይሻላል ባይ ነኝ። አይታወቅም፣ ሊያስፈልገን ይችላል። ቆይ ይሄን ያክል ምን ቢፈጠር ነው? ማዬ ጉድ ሆነናል። አበጅሽ ምንድነው? ምን የተፈጠረ ነገር አለ? እኔ እኮ ከጧት ጀምሮ ጥሩ ስሜት እየተሰማኝ አይደለም። ምንድነው የሆነው? ሳሚዬ፣ ወይኔ ወንድሜ ሳሚ፣ ምን ሆነክ ነው? ምንድነው ደግሞ? ሰማናት ማይ፣ እኔ ምንም አልሆንኩም። ተረጋጊ። ባይሆን እሷ ሊዲያ አይደለች እንዴ? የምን ሊዲያ ነው የምትለው? ሮቤል የእውነቴን ነው። ነያት። ምንድነው በዛ ላብደው? ወይኔ ጉዴ! ሊዱ፣ ወይኔ ጉዴ! ሊዱዬ፣ ቆይ ምን ሆና ነው? ለምንድን ነው በደም የተነከረችው? ንገሩኝ እንጂ ምን ሆና ነው? ማይ፣ እኔ ምንም የማውቀው ነገር የለም። መንገድ ላይ የሆነ መኪና ጥሏት ሲሄድ ለእርዳታ ሰው ሲጠይቅ ማንም ሳጣ ነው ይዣት የመጣሁት። ዝም በል ሊዲያ ግሩም። ካልጠፋ ሀገርና ቦታ ከውጪ ድረስ መጣ አንተ በምታልፍበት መንገድ ላይ ከመኪና ተጣላይ ስትለኝ ማን ይመስልሃል? ማይ እባክሽ ተረጋጊ። አንቺ አበጀሽ ተናገሪ እንጂ ምን ይለጉምሻል? ማይ እውነቱን ነው። ትናንትና ማታ ደውሎ ታክሲ እንዳጣና ግን እየመጣ እንደሆነ ነግሮኝ ነበር። ከዛ እኔም ለሱ ረት እያሰነዳደው አንቺ ዝም በይ። ሰምኛለሽ አበጀሽ፣ ይሄን ነገር እየደባበቅሽ ከሆነ ግን ውርድ ከራሴ ማልፈሽ እንዳይመስልሽ። አረ እናቴ ትሙትን ያሏሻው። እኔ ሉዲዬ፣ ምን ሆነሽ ነው? ምንድነው የነካሽ? ምንድነው የተፈጠረው? ማይ ተረጋጊ እንጂ መጀመሪያ ሳሚን አስጨርሽው። ደግሞ ለምንድን ሁሉም ሰው የሚያሽ የሚመስልሽ? ዝም በል። ማናችሁ ብትሆኑ ለራሳችሁ ጥቅም ነው። ጥቅማችሁን ለማግኘትማ ውሸትን ከለላ ታደርጋላችሁ። ማይ እባክሽ ተረጋጊ። ነጋል እንደውልሽ እየጠበቅን ነው አሁን የመጣሽው። በዛ ላይ ልጁ ትኩሳትና ላቡ ዛው የተፈራረቀባት ነበር። እኛው እሷን ለማረጋጋት ፎጣ በውሃ አድርገንላት ነበር። ሊነጋ ስል ነው እኛም የተኛ ነው። አምላኬ እንደው ምን እያሳየኝ ነው? እኔ ሊዱጌ ወይ